ኢራን አስደንጋጭ መግለጫ ሰጠች። የዓለም መሪዎች ተጨነቁ። ኢራን የሆርሙዝ ሰርጥን ሙሉ ለሙሉ ዘጋች። ባብኤል መንደብንም ሊዘጋ ነው ብላለች። የዓለማችን እስትንፋስ የሆኑት የባብኤል መንደብና ሆርሙዝ ወሽመጦች በከፊልና ሙሉ በሙሉ ዝግ ሆነዋል። ኢራን ሆርሙዝን በከፈተች በ24 ሰዓት ባልሞላ ጊዜ ውስጥ መዝጋቷን አውጃለች። ፋርስ የዜና ወኪል እንዳስታወቀው ኢራን የተማሪዎች ዜና ወኪል እንዲሁም ብሔራዊ መገናኛ ብዙሃን ኢሪብ አብዮታዊ ዘቡን ጠቅሰው የወሽመጡ አካባቢን ጦሩ ተቆጣጥሮ በቅድመ ሁኔታው ላይ መመለሱን ዘግበዋል። የተወሰኑ የጭነት መርከቦች በወሽመጡ በኩል ማለፍ ችለው ነበረ። አብዮታዊ ዘቡ በመግለጫው አሜሪካን በባህር ላይ ውንብድና ወንጀል እገዳ የምትለው ከባህር ላይ ዘረፋ አይተናነስም ብሏል። በተመሳሳይ ሌላኛው የዓለማችን ዋናው ኮሪደር የሆነው ባብኤል መንደብም ሰርጥም በከፊል የመዘጋት አደጋ ተጋርጦበታል። ሶማሊያ ሰርጡን ለመዝጋት ይዛታለች። በሶማሊያ የውስጥ ጉዳይ ጣልቃ የሚገባና የግዛት አንድነቷን ሉዓላዊነቷን አደጋ ላይ የሚጥል ማንኛውም ሀገር በባብኤል መንደብ ወሽመጥ በኩል ያለውን የመተላለፊያ ዕድል መገደብን ጨምሮ የተለያዩ እርምጃዎች ይጠበቁታል ሲሉ በኢትዮጵያ የሶማሊያ አምባሳደር አብዱላሂ በኤክስ ገጻቸው ላይ አስፍረዋል። አምባሳደሩ የተለየ ሀገር በስም ባይጠቅስም የሶማሊያ መገናኛ ብዙሃን ዘገባዎች ግን ንግግሩ ያነጣጠረው በዓመቱ አጋማሽ አካባቢ ለሶማሌላንድ ነፃነት እውቅና በሰጠችው እስራኤል ላይ መሆኑን አመልክተዋል። የእስራኤል እርምጃ በበርካታ ሀገራት እንዲሁም በዓለም አቀፍና በቀጠናዊ ድርጅት ዘንድ ውግዘት ደርሶበታል። የኢራን ጠቅላይ መሪ ካሜኒ ቅዳሜ ዕለት ባወጡት መግለጫ የቴህራን የባህር ኃይል የአሜሪካን ጦር ለመርታት ዝግጅቱ መሆኑን አስጠነቀቁ። ግጭቱ የተቀሰቀሰው ሁለቱ ባላንጣ ሀገራት በሆርሙዝ የባህር ሰርጥ ላይ በገቡት እሰጥ አገባ ውስጥ ነው ተብሏል። ኢራን የዩራኒየም ክምችቷን አሳልፋ እንደማትሰጥ አስታወቀች። ኢራን ያበለጸገችውን ዩራኒየም ለዩናይትድ ስቴትስ አሳልፋ ለመስጠት ተስማምታለች የተባለውን መረጃ ውድቅ አድርጋለች። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል እንደገለጹት የዩራኒየም ክምችትን ለሌላ ወገን አሳልፎ መስጠት በማንኛውም ድርድር ውስጥ የሚነሳ አጀንዳ አይደለም ብለዋል። ቃል አቀባይ አክለውም የቀድሞቹ ድርድሮች በኒውክሌር ጉዳይ ያተኮሩ እንደነበሩ አስታውሰው የአሁኑ ትኩረት ግን ጦርነቱን በማቆም ላይ ብቻ መሆኑን ገልጸዋል። ፕሬዚዳንት ትራምፕ ኢራን ዩራኒየምን ለመስጠት ማስማማቷን የሆርሙዝ ሰርጥን በተመለከተ በማህበራዊ ገጻቸው ያሰፈሩትን አስተያየት ቃል አቀባዩ ነቅፈዋል።